እግዚአብሔር ወንድን ፈጠረ ሴትን ፈጠረ መልካም እንደሆነ አየ። ያው ብርሃናትን ጨለማን ሁሉ ፈጠረ መልካም እንደሆነ አየ የሚለውን ያው ዲቴል አልገባበትም። ኤኒዌይ ግን ወንድን ፈጠረ ሴትን ፈጠረ በኋላ ብዙ ተባዙ ምድርንም ሙሏት ጀነሲስ ላይ ወይንም ዘፍጥረት ላይ ይሄንን የተማርነው አይደል? አሁን ግን እንግዲህ ነገሮች ከመስመር እየወጡ ነው። ጾታ ከሁለቱ ከሴትና ከወንድ ጾታ በላይ እየተበራከተ ነው። ወንድና ወንድ ሴትና ሴትም እየተጋባ እያየን ነው። በውጭው ዓለም ጉድ 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 ስንል የነበረው ታሪክ እንግዲህ በኢትዮጵያም የተከሰተበት ሁኔታ የሰሞኑ ዜና ያየ ሁሉም የሚረዳበት ሁኔታ ነው ያለው። በጣም ያሳፍራል። ሊያውም ጋዜጠኛ ለሰው ሞዴል የሚሆን ለህፃናትም ለአዋቂም ሞዴል የሚሆን ልጅ በዚህ ሁኔታ ወድቆ ተገኝቷል። እንግዲህ ልጁን መስደብ ማዋከብ መልካም አይመስለኝም። የወደቀን እንጨት ምሳር ይበዛዋል እንደሚባለው ልጁ ከዚህ ሁኔታ እንዴት መውጣት እንዳለበትና እያንዳንዳችን በጓዳችን ያሉ ልጆቻችንን ዞር ብለን እንድናይ ምልክት የሰጠበት ሁኔታ ነው ያለው። ድሮ ያው በየክለቡ አሉ እንደዚህ ማህበር አላቸው። ኢትዮጵያ ውስጥ ያው እንግዲህ ነገሩ ስለሚከለከል በድብቅ አሉ የሚባል ዜና ነው እንጂ የምንሰማው ኦፊሻሊ በዚህ መልክ አይተን አናውቅም። ያሳፍራል። ውጭ ሀገር እንዲያየሁ እያልኩኝ ጉድ እያልኩኝ ሁሉ ጊዜ ቪዲዮ ሰራለሁ። ለካ ሀገሬም ውስጥ እንደዚህ አይነት እንግዲህ ጉዶች እንዳሉ ነው ይሄ ነገር የሚያመለክተው። ኤኒዌይ ልጁን እግዚአብሔር አምላክ እንግዲህ ከዚህ መጥፎ ክፉ አሰራር እንዲያወጣው ነው። በተረፈ እንግዲህ እግዚአብሔር ሀገራችንን ይጠብቅልን። ሌላ ምን ይባላል? ወግ ስርዓት ሃይማኖት ያለበት ሀገር እንዲህ አይነት ነገር ይከሰታል ብለን አንጠብቅም። በጣም ያሳፍራል። እኔ ግን ይሄ ነገር በእናታችሁ ልጠይቃችሁ፣ በእውነት በስነ ፍጥረትም የሆነ እርኩስ በእውነት የሴጣናዊ አሰራር ካልሆነ በስተቀረ በስነ ፍጥረት ሰው እንዴት ያለው ነገር ይናፍቀዋል? እላይ ላይ ያለ ነገር እንዴት ይናፍቀኛል? ሀውካም ይህ እኮ ከተፈጥሮ ሕግ ውጭ የሆነ ነገር ነው። ያለኝ ነገር እንዴት ሌላ ሴት ላይ ለምሳሌ ሴት ሁሉ ነገር አካሌ እያለ ምን ፍለጋ ነው የሚሄደው? እኔ አይገባኝም። ኢቨን አሁን የሰው ልጅ እንግዲህ የጭንቅላቱን ምጥቀት የሚለካበት ሳይንስ ቴክኖሎጂ በደረሰበት የመጨረሻ እንትን እንኳን ግኝት እንኳን እንግዲህ እድሜ ልካችንን ስንማር የነበረው ዘሴም ሳይን ፖዚቲቭ ኤንድ ፖዚቲቭ ኔጌቲቭ ኤንድ ኔጌቲቭ ሪፔል ኢች አዘር ይገፋፋሉ፣ አንዱ አንዱን ይሸሻል ነው የተባለው። ተመሳሳይ ሳይን ኢማጅን። በቃ እኔ ያለኝ ነገር ከተመሳሳይ ጋር እንዴት ነው አትራክትድ የምሆነው? ፖዚቲቭ ኤንድ ፖዚቲቭ ሳይን ሪፔል ኢች አዘር ይገፋፋሉ። በቃ ኔጌቲቭ ኤንድ ፖዚቲቭ አትራክት ኢች አዘር ይጠባበቃሉ፣ ይፈላለጋሉ ተብለን ነው። እንደውም ላብራቶሪ ውስጥ ሁሉ እያሳዩን ነው እንትን ያሉት። ይሄ ዛሬ የምታዩት ኤሌክትሪክ የተገኘው እንግዲህ ፖዚቲቭ እና ኔጌቲቭን በማገናኘት ነው። በስነ ፍጥረትም ወንድና ሴት ሲገናኙ ነው ፍቅርም ያለው መፈላለጉ ልጅም የሚወለደው። በምን አይነት ካልኩሌሽን ነው ወንድና ወንድ ሴትና ሴት? ሀውካም በእናታችሁ በጣም ጥያቄ ነው የሚፈጥርብኝ በእውነት። እና በጣም ይሄ የእግዚአብሔርን አሰራር የሚቃወም ያው ሰይጣን ነው ታውቃላችሁ። እንግዲህ እሱ የሚሰራው ስራ ካልሆነ በስተቀር ሰው በሰውኛ ይሄን ሊያደርግ አይችልም። ኤኒዌይ መልእክት ማስተላለፍ የምፈልገው እያንዳንዱ ሰው በጓዳ ያለውን ልጅ ቼክ ያድርግ። በዚህ ኤክስፒሪየንስ ውስጥ እያለፉ ያሉ ልጆች ሊኖሩን ይችላሉ። ሁላችንም ጓዳችንን እንድንመረምር ነው እና ጸሎት 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 እናድርግ። ይሄ እርኩሰት ውጪ የምንፈራው እርኩሰት አገራችን እንዳይገባ ፕሊዝ። እዚህ
ድክም ብሎኛል። እኔ በእውነት ከላይ ወንድ ነው፣ ከታች ሴት ነው። ሊፕስቲክ ከላይ ነው፣ ጺም ያለው ከታች ሴት ነው። በጣም ትውልዱ ግራ ተጋብቷል። እዚህ ወገኖቼ ይሄ ነገር ሀገራችን እንዳይገባ ካሁኑ እባካችሁ ሁላችንም የየራሳችንን ትኩረት እናድርግ፣ ጸሎት እናድርግ። እግዚአብሔር ከዚህ እርኩሰት ይጠብቀን እና እንደዚህ ያሉ ሰዎችን ደግሞ እንትን ብላችሁ ማጥላላት ሳይሆን በቃ መምከር፣ መጸለይ፣ መገሰጽ ነው የሚያዋጣው። እና እባካችሁን ሀገራችንን እግዚአብሔር ይጠብቅልን። እንጸልይ። ወዳችኋለሁ ባይ